ሰላም ሰላም ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ ደህና ነኝ አለሁላችሁ ማለት ነው። ዛሬ የመጣሁት የአብርሽን ውሳኔ እዤ ነው። ጉድ በሉ። ጉድ ነው፣ ጉድ ነው፣ ጉድ ነው፣ ጉድ ነው፣ ብቻ ጉድ ነው በሉ። ምንድን ነው ካላችሁ ይሄ እኛ እኔ ለአብርሽ ምን ብያችሁ ነበር? በዚህ ሰሞን ውስጥ ምንድን ነው ያልኳችሁ? ያልኩት ነገር አልቀረም፣ ይኸው ሆነ። እንዴት ብትሉኝ እሱን በዝርዝር እኔ እህታችሁ ቀልጠፍ ባለ ሁኔታ እንደነሱ ሳላሟዝዝ እንደነሱ እያልኩ ሳይሆን ቀልጠፍ ቀልጠፍ አድርጌ ለእናንተ ተንትኔ አሳውቃችኋለሁ እህቶቼ። እሱም ምንድን ነው። በተረፈ ግን እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። በጣም ደህና ነኝ። እና እህቶቼ ምንድን ነው ምላችሁ ማለት ነው፣ አብርሽ ሁለታችሁንም አልፈልግም ማለት። ወይ ጉድ፣ ወይ ጉድ፣ ወይ ጉድ! ሁለታችሁንም አልፈልግም ማለት መጨረሻ ላይ አልፈልግም። የራሴ ውሳኔ ከሌላ ሴት ጋር ከሌላ ሰው ጋር ከሌላ ሴት ጋር ህይወቴን እኖራለሁ፣ ላይፌን እኖራለሁ አለ። ይሞታል እንጂ አይሞትም። ምክንያቱም ከሄርሜላ ጋር የሚያየሁት ህይወት ነው። ከሄርሜላ ጋር ደግሞ እዚች ዓመት ውስጥ ያየሁት ነገር ምንም ሰላም ያለው ህይወት አይደለም እየኖርኩኝ የነበረው። በጣም ውጥንቅጥ የወጣ ነው፣ ጭቅጭቅ ያለበት ነው፣ ደስተኛ አይደለውም አለ። እንግዲህ ምን ይደረጋል? ያኔ ሲስቅ የነበረው ውሸቱን ነው። ተመልካች እኮ ብለዋል፣ ኦዲየንሶች እኮ አብርሽ የሚስቀው የውሸት ነው፣ ደስተኛ አይደለም ብላችሁ ነግራችኋል። እውነት ለመናገር እኔም ያንን አስታውሰዋለሁ። እኔስ በቀደም ምን አልኩኝ? አብርሽ ሌላ ሴት ይዞ ይመጣል ብዬ በቀደም አልተናገርኩም? በቅርቡ እሱ ሁለቱንም አይፈልግም፣ ሌላ ሴት ጋር ግንኙነት ጀምሯል አላልኳችሁም? እንዱ ያልኩት ነገር ጠብ ሳይል አሳየን። እውነቴን የምላችሁ እኔ ለእናንተ ውሸቱን አቀነባብሬ ማምጣት አልፈልግም። እቅጩን የሚሆነውን ነገር እንደዚሁ ስለተረዳው ነው፣ ከሁኔታው የእሱ ማለት ነው፣ ከአብርሽ ሁኔታ ስለተረዳው ነው እንደዛ ብዬ የተናገርኩኝ። የሚሆነው ተረዳውን፣ በቃ እንዴት እንደሚሆን እንደነበረ አክት ሲያደርግ የነበረው ተረዳው። ስለተረዳው ነው ለእናንተ የነገርኳቸው። እኔ ውሸትን እንደዚህ ሆነ፣ ዛሬ ቀለበት አደረጉ፣ ዛሬ አብርሽና ሄሩታ እንደዚህ ሆነ፣ ሄርሜላና አብርሽ እንደዚህ ሆነ ብዬ አላቀነባብርም። እቅጫዋን ነው የምነግረው። የሚሆነው ነገር ያስታውቃል፣ ድራማው ላይ ማለት ነው። እኔም አላቅም፣ ድራማ ይሁን የሆነ ታሪክ ይሁን አላቅም። እኔ እሱን እዛው እራሳቸው ያውቁበት። እኛ ግን እዚህ ጋር የምናየውን ነገር ነው የምናሳውቀው። እና ከዚህ በመቀጠል ምንድን ነው ያልኩኝ፣ ወስኔ የማይሆን ነገር ወስነክ በትንሽ ጊዜ ላይ የማይሆን ነገር ላይ ወስነክ በኋላ የማይሆን ጣጣ ውስጥ እንዳትገባ፣ እንዳሁኑ አንዴ ወደዚህ አንዴ ወደዛ እያልክ አታታልለን። ስለዚህ እቅጩን ንገረና ይለይልን አለች እና አቶ ነብሯ ምንም አልመሰራትም፣ እሷ ምንም አልመሰራትም። ሄርሜላ ግን ተበሳጨች። በቃ ፊቷ ሁሉ ተቀያየረ። ምንም አልመሰራትም ሄሩታ። ምክንያቱም እሱን ከህይወቷ ሳስወጣች ስንት ጊዜዋ ሆነ። ምንም እንትን አላላትም እውነት ለመናገር ግን ሄርሜላ ሄሩታ አልኩኝ ማለት ስሟ ሄርሜላ እኔ ሄርሜላንም አልፈልግም ሄሩታንም አልፈልግም ስል በጣም ነው የደነገጠችው። በጣም ነው የደነገጠችው። በጣም ነው ድንግጥ ያለችው። እንዴት ይሄን ነገር አልጠበቀችውም? እኔ ግን ጠብቄው ነበር እውነት ለመናገር። በጣም ነው የሚሞቀው ክፍሌ፣ ሙከይፉን አላበራሁትም እና አልጠበቀችም ነበረ። ድንግጥ ነው ያለችው። ግዛ እንደዛ ብሎ አረፈ። እኔ ከሌላ ሴት ጋር ከሌላ ህይወት ሌላ አዲስ ህይወት ነው የሚጀምረው፣ ሰላም ያለው ጭቅጭቅ የሌለው ነው ብሎ ተናግሮ እርፍ አለ። ቆይና ሲሉት እሱ ካሜራማን እና አለውና ከነሱ አጠገብ ላይ ይሻላል ካሜራማን ና አለውና ጀግና ነክ፣ ይመችክ ሄርሜላንም ይመችክ ያልኩበት ምክንያት ምን እንደሆነ ልንገራችሁ። ሄርሜላ በሄሩታ ላይ አክት ስታደርግ ስለነበረ እኔ ወንድ አያያዝ እችላለሁ፣ እኔ ጸባዩን እችላለሁ፣ ወንድ ክብሩን ይወዳል፣ ወንድ እንዲህ ይሆናል፣ ወንድ እንደዚህ ይሆናል፣ አንቺ ስላላወቅሽበት ነው ትቶሽ ወደ እኔ መጣው ብለሽ
አክት ስታረጊ የነበርሽው ሄርሜላ የታለሽ? የታለሽ? አልፈልግምሽ ተባልሽ። ይሩታ እንደሆነ ዝም ብላ ነው መጀመሪያ እኮ እሷ ዝም ብላ ነበረ። እና ደግሞ ዛሬ ደግሞ የተለቀቀው ያው በዚህ እንዳሳውቃቸው ነገ እሰራላችኋለሁ። የእሱን ነገ እሰራላችኋለሁ። እሺ የደስታንና የሩታን ዛሬ የተለቀቀውን ነገ እሰራላችኋለሁ። እሺ ጊዜ ካለኝ በጣም ቢዚ ሆኛለሁ። እና አብሬሽማ እንደዛ ብሎ ቁጭ አለ። ወንድሞቹም አላመኑ። እህትዮም ድንግጥ አለች። ለመናገር ምንም ያላወቀችው ነገር የለም። ብዙ የራሱ ደንግጣለች። ማርያምን እምላችሁ ወይ ጉድ 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 ተሰማ። ጉድ ነው ጉድ ነው። አብርሽ አልፈልግም አለ ሁለታቸው ነው። ሄርሜላ 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 ከረሜላ እንዲህ ስትይ የነበረው አቤት ካላንተ አልኖርም። አሁን እንዴት ልትሆኝ ነው? አልፈልግሽም አለ። እንግዲህ በየፊና ልታለቃቅሱብን። እንግዲህ አታለቃቅሱብን። እኛ ለቅሶ አንፈልግም። እኛ ፈታ ዘና የሚል ፊልም ነው ማየት የምንፈልገው። አታለቃቅሱብን። በተረፈ ቻው፣ ሰላም ሆኑ። ወዳችኋለሁ። እሺ